የሆድ ካንሰር በጣም የተለመደ ነው። ከዚህም ጋር የሚያመጡት የሆድና የሰፋሪ ካንሰሮች አሉ። በህዝቡ ውስጥ የሚከናወኑት የዜጎች ለውጦች ሲቀጥሉ የሰፋሪ ካንሰር ወደ ሆድ በሚንቀሳቀስ መልኩ የሚጨምር እና ከዚህ በፊት በላይኛው ሰፋሪ የተለመደው የስኳማስ ሴል ካንሰር ሳይሆን በኦግ ጀንክሽን ዙሪያ የሚገኙት አዲኖካርሲኖማዎች በብዛት እየታዩ ነው። አዲኖካርሲኖማ በወጣቶች የሚታይ ሲሆን በተለይም በኦግ ጀንክሽን አካባቢ በስብ ያሉ ሰዎች፣ በጨረቃ የሚጠቀሙና መጠጥ የሚጠጡ ሰዎች ውስጥ ይታያል። ስለ ላይኛው የሆድና የሰፋሪ ካንሰር በተለይ ስትናገሩ በቻይና የሚገኙት ብዙዎቹ የአካባቢ ህዝብ በጣም በየቆየ ደረጃ ይመጣሉ። በቅርቡ 2 ከ3 የሆኑት ታካሚዎች በ3ኛና 4ኛ ደረጃ ያሉበት የበሽታ ደረጃ ላይ ናቸው። በአካባቢያዊ ተደጋጋሚ ደረጃ ሲደርሱን እኛ ሲያገኙ ከነሱ 4ኛው ብቻ ወደ ተጠቃሚ የሚያደርጉ የመፎሻ ህክምና ወይም የመፎሻ ህክምና ይመጣሉ። ብዙዎቹ ግን የሚያገኙት የማስታገሻ ህክምና ነው። በመፎሻ መቆረጥ የሚታሰብባቸው ታካሚዎች ዘንድ በጣም ትክክለኛና የተወሰነ የቀዶ ጥገና ህክምና ማግኘታቸው እጅግ አስፈላጊ ነው እና ትክክለኛ የቀዶ ጥገና በከፍተኛ ብቃት ያላቸው ሰዎች በሚገኙበት ተቋም ውስጥ በዘመናዊ ቴክኒኮች ይጠገናል። ይህም የላፓሮስኮፒክ ወይም የሮቦቲክ ቀዶ ጥገናን ያካትታል። የሮቦቲክ ቀዶ ጥገናና የላፓሮስኮፒክ ቀዶ ጥገና የሆስፒታሉን ቆይታ አሳንሰው ከቀዶ ጥገና በኋላ ፈጣን መድገም አስቻሉ። የዘመናዊ የሮቦቲክ ቀዶ ጥገና በእውነት የካንሰር ህክምናን በሙሉ ለውጦ አመጣች። ምክንያቱም በትክክለኛ መቆረጥና የአካል ክፍል መለየት ችሎታ የአካል ጉዳትን ማሳነስ እንችላለን። ይህም በግልጽ ሁኔታ የታካሚውን ፈጣን መድገም ማሳደግ የሚችል ጥልቅ ጥቅም አለው። ሜዲካል ኦንኮሎጂ የኬሞቴራፒ፣ የሬዲዮ ቴራፒ እና በቅርቡ የተጨመረው ኢሙኖቴራፒን መስጠትን ያካትታል። የህክምና መንገዶችን ሁሉ በአንድነት መጠቀም የእነዚህ ታካሚዎች ውጤት እጅግ አሳደገ። ሌላ የልዩ ብቃት ያለው መስክ ማንሳት የሚፈልገው የጉበትና የአካል መስተንግዶ ቀዶ ጥገና ነው። የጉበትና የአካል መስተንግዶ ቀዶ ጥገና በተለይም ያልተተካ የጉበት ቀዶ ጥገና ለጉበት ክፍል ውድቀትና ለአካል ክፍል ውድቀት የሚደረጉ መቆረጫዎችን ያካትታል። የአካል መቆረጫዎች በላፓሮስኮፒክ መንገድ ተደርገዋል እና የሮቦቲክ ቀዶ ጥገናም ይህን ማድረግ አስችሏል። በሮቦቲክ ቀዶ ጥገና በትክክለኛ የአካል ክፍል መለየትና አናስቶሞሲስ ማድረግ ችለናል። ይህ የታካሚዎቹን መድገምና ውጤት እጅግ አሳደገ። አመሰግናለሁ።